ወጣት ነህ ከሆነ አንድ ጥያቄ ልጠይቅህ። ወጣትነትን አልፎ የሽምግልና ዘመን ሲመጣ ምን ነው ያን ተጠቅሜበት በነበረ ብለህ እንደምትናፍቀው ታውቃለህ? ወይስ ዛሬን በከንቱ እያባከንከው ነው? ወጣትነትን እየገነባኸው ነው ወይስ በእጅህ እያፈረስከው ነው? ዛሬ እንባ ለማፍሰስ ፈርተሃል ወይስ ነገ ከንቱ እንባ ለማፍሰስ እየተዘጋጀ ነው? ልብ በል፣ ወጣት ሆነህ ካላለቀስክ ነገ ጠዋት የምታፈሰው እንባ የቁጭት እንጂ የለውጥ አይሆንም። የዚህን እውነት በደንብ ለመረዳት ይህን ቪዲዮ እስከ መጨረሻው ተመልከት። ምናልባት ዛሬ የምትወስነው ውሳኔ የነገ ህይወትን ሊቀየር ይችላል። አንደኛ፣ ራስህን በማይጠቅም ነገር ስታገኘው አልቅስ። ወጣት ሆነህ ራስህን በማይጠቅም ነገር እያባከንከው የምትል ከሆነና ጉልበትህን፣ ጊዜህን ለሚጠቅም ነገር ማዋል በሚገባ ሰዓት ማዋል ባለብህ ሰዓት አንተ ግን በማይጠቅምህ ነገር ራስህን የምታገኘው ከሆነ የእውነትም ልታለቅስ ይገባል። ወጣትነት እኮ በከንቱ ሊባክን አይገባውም። ወጣትነት ኃይል ነው። ወጣትነት የነገ ዕጣ ፈንታህን የሚወስን ትልቅ ስፍራ ነው እንጂ እንዲሁ በዋዛ ፈዛዛ የምታባክነው ነገር ሊሆን አይገባም። ሰዓታት በስልክ፣ ሰዓታት በማይጠቅም ውይይት፣ ሰዓታት በወሬ፣ ሰዓታት በባዶ መዝናኛ፣ እነዚህም በየቀኑ 1 ሰዓት ብቻ ቢሆኑም በአንድ ዓመት ውስጥ መቶዎች ሰዓታት ይሆናሉ። እነዚያን ሰዓታት መጽሐፍ ሊያስጨርሱ ይችሉ ነበር። አዲስ ሙያ ሊያስተምሩ ይችሉ ነበር። ሕይወትን ሊቀይሩ ይችሉ ነበር። ነገር ግን ጠፉ። ያኔ በእውነት አልቅስ። ሁለተኛው፣ ልክ እንዳልሆንክ እያወቅ የምትቀጥል ከሆነ አልቅስ። ከሁሉ የሚያሳዝነው ይህ ነው። ሰው ስህተት ሲሰራ ችግር የለውም፣ ግን ስህተቱን እያወቀ ሲደግመው ችግር አለ። ማጨስ እንደሚጎዳ ታውቃለህ። ስንፍና እንደሚያጠፋ ታውቃለህ። መዘግየት እንደሚጎዳ ታውቃለህ፣ ግን አሁንም ትቀጥላለህ። ይህ ማለት የችግሩ ሰለባ ብቻ ሳትሆን የችግሩ ተባባሪ ሆነሃል ማለት ነው። ወዳጄ፣ ልክ እንዳልሆንክ እያወቅ እዛው አትዘፈቅ። መፍትሄው ብዙ መጽሐፍ ማንበብ አይደለም፣ ብዙ ቪዲዮ ማየትም አይደለም፣ ብዙ ምክር መስማትም አይደለም። መፍትሄው የምታውቀውን መኖር ነው። አንድ ነገር እውነት መሆኑን ካወቅ ዛሬውኑ በሕይወትህ ላይ አውለው። ጭስ እንደሚጎዳ ካወቅ ለማቆም ወስን። ስንፍና ህልምህን እንደሚጎዳ ካወቅ ዛሬ ከትንሽ ሥራ ጀምር። መዘግየትህ ዕድልህን እንደሚሰርቅ ካወቅ ነገ የሚለውን ቃል ሕይወት አስወግድ። ራስን እንደማታታልል ካወቅ ከዛሬ ጀምሮ ለራስህ እውነተኛ ሁን። ለውጥ የሚጀምረው ዕውቀት ሲጨምር አይደለም፣ ስበብ ሲቀንስ ነው። ከዚህ በኋላ አውቃለሁ አትበል፣ አደርገዋለሁ በል። ሦስተኛው፣ ከስኬትህ ጋር የማይጣጠም ጓደኛ ካለህ አልቅስ። አንድ ሰው ወደፊት የሚሄድበትን አቅጣጫ ከሚወስኑት ነገሮች አንዱ ጓደኞች ናቸው። ብዙ ጓደኞች ስላሉህ አንተ ስኬታማ ነህ ማለት አይደለም። ምናልባት በሰዎች ተከበህ ባዶ ልትሆን ትችላለህ። አንድ መራራ እውነት ልንገርህ፣ ወደ ስኬት የምትወጣውም ወደ ቁልቁለት የምትወርደውም በጓደኝነት አመካኝነት ነው። አንተ ብቻ አይደለህም የነገህን ዕጣ ፈንታ የምትወስነው፣ የጓደኞችህን መኖር ጭምር ነው እንጂ። ስለሆነም በጓደኛ ምርጫ ላይ ጎበዝ መሆን ይኖርብሃል። አለበለዚያ አንድ ቀን በራስህ ወጥመድ ተሰናክለህ ትወድቃለህ። አራተኛው፣ ፍቅር ፍቅር እያልክ የምትጃጃል ከሆነ አልቅስ። ፍቅር መጥፎ አይደለም፣ ግን ፍቅር ሕይወትን ሲቆጣጠር ችግር ይሆናል። ወጣትነትን በሙሉ ለአንድ ሰው ብቻ ሰጥተህ ትምህርትህን ትተህ፣ ሥራህን ትተህ፣ ራስህን ትተህ ለፍቅር ብቻ የምትኖር ከሆነ በእውነት አልቅስ። ምክንያቱም አንድ ቀን ያ ፍቅር ሊያልቅ ይችላል፣ ግን ያጣኸው ጊዜ አይመለስም። እስቲ አንድ ጥያቄ ልጠይቅህ። እሷ እንድትሰጥህ የምትፈልገውን ነገር ምንም ሳትለፋ ብትሰጥህ የእውነት እሷን እንደ ቀድሞ ትፈልጋት ነበር? አየህ፣ እሷን የምትፈልገው እሷ ላይ ያለውን ነገር እስኪያልቅ ድረስ ብቻ ነው። ከዛም ሁሉም ነገር ያበቃል። ሕይወት ግን እንዲህ አይደለችም። የምትፈልገውን ነገር ብታገኝም ብታጣም እስትንፋስህ እስካልቆመ ድረስ ሕይወት ይቀጥላል። ስለሆነም ለትንሽ ደቂቃ ስሜት ብለህ ሙሉ ሕይወትን የሚወክለውን ዓላማህን አትዘንጋ። አምስተኛ፣ የምትፈልገውና እየሆንክ ያለው ነገር የማይጣጣም ከሆነ አልቅስ። ሀብታም መሆን ትፈልጋለህ፣ ግን የሀብታም ሰው ልማድ የለህም። ስኬታማ መሆን ትፈልጋለህ፣ ግን የስኬታማ ሰው ተግባር የለህም። ጤናማ መሆን ትፈልጋለህ፣ ግን ለጤንነት አትሰራም። ሕይወትህ የምትመኘውን አይከተልም፣ የምትሰራውን ይከተላል እንጂ። ሕልምህና ልምድህ ተጣልተው ከሆነ የሚያሸንፈው ልምድህ ነው። ራስን ምንድን ነው እያለማመድክ ያለው? ወደ ስኬት የሚመራህ መንገድ ነው እየጠረክ ያለው ወይስ ከድህነትህ ጋር አንተ ትብስ ተባብላችሁ ተከባብራችሁ የምትኖርበትን መንገድ ነው እየፈጠርክ ያለው? ይኸውልህ፣ አንተነት የሚለካው ባለህ አቅም አይደለም፣ በየዕለቱ በምታደርጋቸው እንቅስቃሴዎች ነው እንጂ። ምንም ያክል ትልቅ ህልም ቢኖርህም ቀን በቀን የምታደርጋቸው ልማዶች እስካልቀየርክ ድረስ ስኬታማ የመሆን አቅምህ ዝቅተኛ ነው የሚሆነው። ስድስተኛውና የመጨረሻው፣
ከድህነትህ ጋር ተስማምተህ መኖር የጀመርክለት አልቅስ። ይህ ምናልባት ሁሉ ከባድ ነጥብ ነው። ድሃ መሆን ኃጢአት አይደለም። ችግር ውስጥ መወለድ ስህተት አይደለም። ግን ችግሩን እንደ ዕጣ ፈንታ ተቀብሎ መኖር አደገኛ ነው። እኛ እንዲህ ነን፣ ከእኛ ምንም አይጠበቅም፣ ሕይወታችን እንዲህ ነው የሚል አስተሳሰብ ሲመጣ ሰው ከድህነቱ በፊት በአእምሮ ይሸንፋል። በድህነትህ አታልቅስ። ከድህነትህ ጋር ስትስማማ ግን አልቅስ። ምክንያቱም በዚያ ቀን ህልምህን እየቀበርከው ነው። እንደማትችል፣ እንደማትበቃና እንደማይሳካልህ ለራስህ በየቀኑ እየነገርከው ነው። እውነቱ ግን ድህነት ሁልጊዜ በገንዘብ እጥረት አይጀምርም፣ በአስተሳሰብ ይጀምራል። ለራስህ የምትሰጠው እምነት ሲደክም ህልምህም ከዚያ ቀድሞ ይደክማል። አእምሮህ አልችልም ብሎ ከተቀበለ እግሮችህም ወደፊት መራመድ ያቆማሉ። ስለዚህ ትክክለኛው ድህነት በኪስ ሳይሆን በአእምሮ ውስጥ ይጀምራል። ራስህን ችሎታ የሌለው ሰው አድርገህ ካመንክ ድሎችህን ራስህ ትዘጋለህ። ነገር ግን እችላለሁ፣ እማራለሁ፣ ይሳካልኛል ብለህ ካመንክ የማንነትህ አቅም ትከፍታለህ። የስኬት በሮችም አንድ በአንድ ይከፈቱልሃል። ራስን እንደምትችል እመን። ምክንያቱም ዛሬ በአእምሮህ የምትገነባው እምነት ነገ ሕይወትን የምታየው እውነት ይሆናል። ስለዚህ ወዳጄ ወጣትነትህን እንደ ቀላል ነገር እንዳትቆጥረው ተጠንቀቅ። ወጣትነትህ በሕይወትህ ውስጥ እጅጉ ውድ የሆነ ሀብት ነው። አንድ የተሰበረ ብርጭቆ እንደማይመለስ ሁሉ ያለፈው የወጣትነትህ ጊዜና ጉልበት እንደገና መመለስ አትችልም። ስለዚህ ተንከባከበው፣ በጥበብ ተጠቀምበት። ነገህን የሚያምር መሠረት አድርገው። ወዳጄ አንድ ውሳኔ ዛሬ ውሰድ። ዕድሜ ልክህን በቁጭት በጸጸት እያለቀስ ከመኖር ይልቅ ዛሬ ለአንድ ጊዜ በትግል አልቅስ። ለመማር አልቅስ። ራስን ለመለወጥ አልቅስ። ያ የዛሬ ስቃይ የነገ ደስታ ይወልዳል። ስለዚህ አሁኑኑ ተነስ። ዛሬ የምትወስነው ውሳኔ ነገ የምትኖረው ሕይወትን ይወስናል። የሚያምር ነገ በአጋጣሚ አይመጣም። በዛሬ ትክክለኛ ምርጫና በቀጣይ ጥረት ይገነባል። የዛሬ ሐሳቤ ይህንን ይመስላል። በቀጣይ እስክንገናኝ መልካም ጊዜ ይሁንላችሁ።